ትወደኝለ አበርታኝ ትወደኝለ አበርታኝ የልቤን የሚያውቅ ካንተ በስተቀር ማንም የለኝ። አበርታኝን አግዘኝ ደግፈኝ ቀኔ ሲጨልም ሲረዝም ሌቱ አልገፋ ሲል ጊዜው ሰዓቱ ሰማዩ ርቆኝ ሲጠልይ ሌቱ ጥላው ሲያጠላ የጠላት ምክሩ ማወራው ጠፍቶኝ ሲጨልም ቀኔ ወዳጅ ርቆኝ አይዞህ ባይ ጎኔ አሁንስ በቃኝ ብዬ ሳልጨርስ ገባ ከልፍኜ ኃይሌን የሚያድስ ትወደኝለ አበርታኝ ትወደኝለ አበርታኝ የልቤን የሚያውቅ ካንተ በስተቀር ማንም የለኝ። አበርታኝን አግዘኝ ደግፈኝ ትወደኝለ አበርታኝ ትወደኝለ አበርታኝ የልቤን የሚያውቅ ካንተ በስተቀር ማንም የለኝ። አበርታኝን አግዘኝ ደግፈኝ በጣም ሞራል የሚያነቃቃ የእግዚአብሔርን ማንነት የሚያሳይ በማንኛችንም ላይ በጣም የደከምንበት ሰዓት አለ፣ የወደቅንበት ሰዓት አለ። በእልፍኛችን የሚገባው ግን እግዚአብሔር ነው። ምንም ቢደረግ ሰማይ ምድር ብንጣበቅ ብንዘል ብንፈርጥ እግዚአብሔር ካላለ ምንም ነገር አይከናወንም። ግን ደግሞ እግዚአብሔር ያለ ቀን ደግሞ በአንድ በር አይደለም በሁለት በር እንዲህ ተከፍቶ ነው። ከራሴ ኤክስፒሪየንስ ነው የምነግራችሁ። እግዚአብሔር ሲከፍት ደግሞ እንዲህ ክፍትፍት አድርጎ ነው የሚከፍተው እና በእግዚአብሔር በርቱ። እውነቴን ነው። አንተን ደክም ያለው ከዚህ ወዲህ አንተ ተከናወነበት በሉ። እግዚአብሔር ያከናውናል። የተጠረቀመውን ይከፍታል፣ የተዘጋውን ይከፍታል፣ ግራ የገባውን ቀጥታ መንገድ ያስይዛል። ብቻ ነገራችሁን ሁሉ ለእግዚአብሔር ስጡ ነው የምለው። የዛሬ መልእክት ይሄ ነው። በእግዚአብሔር በጣም አድንቆት በቃ እንዴት ልበላችሁ፣ በቃ የኔ ሂሮ ነው እግዚአብሔር እና በነገሬ ሁሉ አበቃለት ያልኩት ነገር መልሶ ሲያንሰራራ ሲያብብ ስለማየው ከራሴ ኤክስፒሪየንስ የተነሳ ነው ይሄንን የምነግራችሁ። እና እግዚአብሔርን በእግዚአብሔር ታመኑ። በእግዚአብሔር ማመን ብቻ ሳይሆን በእግዚአብሔር ተማመኑ። እግዚአብሔር ከሁላችን ጋር ይሁን። ጾሙን የሰላም የጤና የበረከት ሀገራችንን በሽታ የሚያጠፋበት ጦርነት የሚያጠፋበት መጥፎ ዜናን የሚያጠፋበት የዓለምን መጥፎ ዜና የሚጠፋበት ዘንዶ ደም የሚመጣው ዘንዶ የሚገደልበት የሚጠፋበት ዓመት ያደርግልን እላለሁ። መጪው ደግሞ የፈረንጆች ኒው ይር ነው። ያው ሁሉንም ዌልካም ብለን ነው የምንቀበለው ዓመታቱን። ግን የመዋጀቱ ነገር እግዚአብሔር ነው። እግዚአብሔር በሰላም በጤና በፍቅር ይዋጀን ለሁላችን ለዓለም በሙሉ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወዳጆቼ ሰላማችሁ ይብዛ።